ኬሞትራፒ በጣም አስቸጋሪ የሚያደርገው መድኃኒት በሚወሰድበት ቀን አይደለም፣ ከዛ በኋላ ያሉ ቀናቶች የመጀመሪያ ሳምንት ነው። ሰላምታችሁ ይብዛ። በባለፈው ቪዲዮ እንደገለጽኩት የመጀመሪያ ቀን ኬሞትራፒ የወሰድኩበት ለኔ ጥሩ ቀን ነበረ። ትንሽ የድካም ስሜት፣ የአፌ ጣዕም መቀየር እና የመድኃኒት ሽታ በስተቀር በጣም ደህና ነበርኩኝ። ከዛ የመጀመሪያ ቀኔ ጨርሼ ዶክተርን ያዘዘልኝ የመስታገሻ መድኃኒቶች ከራሳቸው ፋርማሲ እዛ ሆስፒታል ውስጥ ከሚገኝ ገዝተን ሆስፒታል ለቀን ወጣን። ሆስፒታል ለቀን ስንወጣ መጀመሪያ ወደ ውጭ ስንወጣ ጥሩ ስሜት ተሰምተኝ ነበር። የሆነ ቀለል ብሎኝ ያ ሆስፒታል ሙሉ ቀን ስለዋልኩኝ አየሩ፣ ንፋሱ፣ እናቴ ሁሌ ንፋስ እድንያት ትላለችና እንደዛ አይነት በቃ በጣም ሰላም ሰጥቶኝ ነበር። ከዛ ቤታችን ሄድን፣ ቡና ተፈላ፣ ምግብን በላሁኝ። በኋላም ጥሩ እንቅልፍ ተኛሁኝ። ደህና ነበርኩኝ። ችግር የጀመረው በሁለተኛው ቀን በንጋታው ነው። ይሄ አብዛኛው ሰው አይገምተውም፣ እኔን ጨምሮ ማለት ነው። የሚመስለን ሁላችንም የሚመስለን የኬሞቴራፒ በጣም ክብደቱ መድኃኒት በሚወሰድበት ጊዜ ነው የሚመስለንና ግን ያ መድኃኒቱ የሚሰራበት በኋላ ነው ሳይድ ኢፌክቱ የሚታይና የሁላችን ሰውነታችን ለመድኃኒቱ ሪአክት የሚያደርገው የተለያየ ሊሆን ስለሚችል አሁን እያወራሁት ያለሁት የራሴ እኔ ላይ የነበረው ነው። ከዛ ማቅለሽለሹ ነበረ። እሱ በጣም ከባድ ነው፣ በጣም ከባድ። ራስ ምታትም ድካምም፣ የምግብ ፍላጎት ወደ ዜሮ ወረደ። በፊት የምወዳቸው የነበሩ የምግብ አይነቶች አሁን ሲሰሩ ከሩቅ ነው የሚሸቱኝና ድሮም ያን ያክል ያልነበረ ጨጓራዬ ደግሞ ይህን ተጨምሮበት በጣም አስቸጋሪ ጊዜ ነበረኝ። የመስታገሻ ተብሎ የተሰጠኝ መድኃኒት ገና አፌ ውስጥ ስከተው ነው የሚወጣው። እሱ ምንድነው የተሸወድኩት በየ4 ሰዓቱ ልዩነት የሚሰጥ መድኃኒት ነው ተሰጥቶኝ የነበረውና ሆስፒታልም ደህና ስለነበርኩኝ ቤት መጥቼም ጥሩ ስለነበርኩኝ የሆነ ሰውነቴ የቻለው መሰለኝ። ትረስት አደረኩት፣ አመንኩት ለራሴና አልወሰድኩትም። ሳይድ ኢፌክት እስከሚታይ ነው የቆየሁት። ለዛ ነው እንዲሰራ ራሱ የመድኃኒቱ እንዲሰራ ራሱ እድል አልተሰጠውም ማለት ነው። ለዛ ነው ያልሰራልኝ መድኃኒቱ። አጉዘኛል ሙለው በዚህ ጊዜ ምን ነበር? እኔ በዛ ወቅት በጣም እድለኛ ነበርኩኝ። ከኔ ጎን እኔን የሚያግዙ ሰዎች በጣም ጥሩ ሰዎች ነበሩና የኔን ፍላጎት ቅድሚያ የሚያደርጉ እምላቸው የሚሰሙ፣ ይሄኛው ነገር ስሩልኝ ስላቸው የሚሰሩልኝ፣ ይሄ ያምጡልኝ እምላቸው የሚያመጡልኝ፣ በቃ በእኔ ፍላጎት ብቻ የሚሄዱ ሰዎች ነበሩ። በዚህ አጋጣሚ በጣም አመሰግናቸዋለሁ። አግዘውኛል እና ያኛውን ስሩልኝ ያኛው እላለሁ። ምግብ ብሎኛል ብዬ አልቀመጥም ዝም ብዬ። ምንድነው ያደረኩት? መጀመሪያ ኬሞቴራፒ ስጀምር ከሌላ ሰው እንደተሰጠኝ እንደ ስራ እንደ ትልቅ ፕሮጀክት ነው የወሰድኩትና ከኔ የሚጠበቀው ጥሩ ስራ ከሰራሁኝ ጥሩ ውጤት ማገኝ፣ ካልሰራሁኝ ደግሞ ውጤቱ እንደዛ እንደሚሆን አይነት አድርጌ ስለወሰድኩት የሆነ ምግብ ብሎኛል ብዬ አልቀመጥም። ሁሉ ነገር ሞክራለሁ እና እነሱ በጣም አግዘውኛል። ሌላም በጣም ብዙ ውሃ ጠጣ ነበር። ለራስ ምታትም ለጨጓራዬም ለሌላ በጣም አግዘኛል። ከኔ ጋር የነበሩ ሰዎች ደግሞ እኔ ደስ እንዲለኝ ብሎ ቡና ያፈላሉ። እኔ ቡና አልጠጣም ጨጓራዬ ስለሚያመኝ፣ ግን ስርዓቱ ሰረሞኒ በጣም ስለምወደው ከልጅነቴ ጀምሮ እኔም የምወዳቸው አይነት ቅጠላ ቅጠሎች እንዲም ወይራ፣ ጥድ፣ ሌሎችም በጣም ብዙ አዲስ ከግብ ቆርጠው አምጥተው ጎዝጉዘው ነው ቡና የሚያፈሉትና እሱ ውስጤ ራሴ እንደሆን አግዘኛል። ብቻዬ ስለማልሆን እሱ በጣም ለመንፈሴ በጣም አግዘኛል። ለሌሎች ከራሴ ተሞክሮ መምከር የምፈልገው አዲስ ኬሞቴራፒ የምትጀምሩ ወይም ደግሞ ኬሞቴራፒ መውሰድ ላይ የምትገኙት ወይም ለጠቅላላ እውቀት ለጀነራል ኢንፎርሜሽን እንዲሆናችሁ መስታገሻ መድኃኒት ገና ህማሙ ሳይጀምራችሁ ነው መውሰድ ያለባችሁ። የኔ አሁን በየ4 ሰዓቱ ልዩነት ይወሰድ ነበር። የሌላ በየ8 ሰዓቱ ሊሆን ይችላልና ሐኪማችሁ በነገራችሁ መሰረት እዛ ሆስፒታል ስለሚሰጠን መስታገሻ ከዛ ደግሞ የመድኃኒት የሚሰራው ትንሽ ቆይቶ ስለሆነ ሳይድ ኢፌክቱን በዛ ትንሽ ቆይቶ ነው የሚታየውና አስቀድማችሁ ከወሰዳችሁ ነው የሚያግዛችሁ። እንደኔ እንዳትሆኑ ብዬ ነው። ከዛ ሌላም ውሃ በደንብ ጠጡ። እኔ በጣም አግዞኛል። ብዙ ውሃ ጠጣ ነበር። ከ4 እስከ 5 ሊትር ነው በቀን የምጠጣው የነበረውና ለራስ ምታትን በጣም ያግዛል። ለጨጓራ
ለጨጓራም ለሌላም ለሁሉ ነገር በጣም ያግዛል። ለዚህኛው ብቻ ሳይሆን ለኬሞቴራፒ ብቻ ሳይሆን ጠቅላላ የካንሰር ህክምናችሁ እስከምትጨርሱ የውሃ በብዛት መጠጣት በጣም ያግዛል ማለት ፈልጋለሁ። የመጀመሪያ ሳምንት የኬሞቴራፒ ያን ያክል በጣም መጥፎ የሚባል አይደለም። በሚቀጥለው በሌላው ቪዲዮ እመጣለሁ። ይሄ ቪዲዮ ሌላ እንዲጠቅማቸው ሼር አድርጉልኝ። ቻናሌም ገብታችሁ ሰብስክራይብ አድርጉልኝ። በጣም አመሰግናለሁ።